ልጅ ግን እኔ ባንተ ደስተኛ ነኝ። ሐኪሞች ምንም ማድረግ አንችልም ብለዋት ነበር። በኩለሽ እንደ አንቺ ማከጁ ልትባል ትችላለህ። እዛ ሓፍትና ተኸታሊት ናይ ኦርቶዶክስ እምነት ተዋህዶ ቤተክርስቲያን ሓሙሽተ ኣሕዋት ኣለዋ ኣብ ሃገረ ጀርመን ትነብር በዓልቲ ሓዳር ኣብ ሓዳራ ድማ ንኣስታት 7 ዓመት ምስ ፀንሐት እንታይ ይጋጥም? ሰላም ተኸታተልቲ ሬገን ሚድያ ከመይ በብዘለኹም ፅቡቅ ክትህሉ ተስፋ ይገብር። ኣብ ናይ ሎሚ መዓልቲ መደብና እምበኣር ኣዝዩ ደስ ዝብል መሳጢ ታሪክ ብሕፅር ዝበለ ሳማራይዝ ገይረ ሒዘልኩም መፅእ ኣለኹ። ክሳዕ መወዳእታ መደብ ምሳይ ክትፀንሑ ተስፋ ይገብር። ሰናይ ምክታል። ሃራይ እምበኣር እዚ መደብ እዚ ብእሸቱ መለሰ ዝተገብረ ኢንተርቪው እታ ኢንተርቪው ትገብር ዘላ ጓል ድማ ነፃነት ሙሉጌታ ትበሃል። እቲ ታሪክ نوح زبالي يحترى بلا كسع مودعتا كقربالكم كفتني كسع مودعتا مدام سيتسنع سنين كتار ممر هنوك حيلة كافتم عبيت ممهران ناي إثيوبيا مالتي ناي أرثوذكس توارو بيتكريستيان عبيت ممهران زباليو أيو تتاريخ انتايو أقات من زبل أتي فيديو حلف عرف نداولكو كريكم كفتني كسع مودعتا مدام سيتسنع تقولي شو دي أنتي مكرجلة تبعت تشلال ወደ 6 ነው ኦርቶዶክስ እምነት ውስጥ ያደኩ ልጅ ነኝ 5 ሴቶች ነን እና በሌላ የምንገናኘው ወንድሞች አሉኝ እናቴና አባቴ በእኛ የክርስትና ህይወት ላይ ትልቅ ተጽዕኖ አድርገዋልና حراي إذا حفتنا تخطالت ناي أرثوذكس እምነት ተዋህዶ ቤተክርስቲያን ሓሙሽተ ኣሕዋት ኣለዋ ኣብ ሃገረ ጀርመን ትነብር በዓልቲ ሓዳር ኣብ ሓዳራ ድማ ንኣስታት 7 ዓመት ምስ ፀንሐት እንታይ ይጋጥም? የጤና ችግር የለብኝም እግዚአብሔር ልጅ ሊሰጥ ከፈለገ እሱ ነው የሚሰጥ እግዚአብሔር ከሰጠን የኛ ዕውቀት የኛ ብር ሳይጨመርበት ለሁሉም ልጅ እንደሚሰጠው ይስጠን እንጂ ብራችንን ከፍለን ወይም ደግሞ የሆነ ህክምና አድርገን አንገባበትም በቃ አይስጠን እንደዛ ካልሰጠን ችግር የለውም ባልም ናይ ባሕቅ ኣብ እግዚአብሔር እምነት ስለዝነበሮም ከምቲ ብሳይንስ ዝግበር ማለት እዩ بمجمرة أنت يوم دقاو نحن تقول نستيتي 400 زاخل ونقاعه اللوا مالتيو إذا 400 نقاعه بروح ورحاوي ovulation ورحاو تجات نقولي متسمو ورحاو دما حنت نقاعه كمتي كلها نفلتو مالتيو با فالوبيان تيوبا بيلو ورد تي period نقولو مالتي متسم مالتيو ندهردا زارو ود تبعته تحوس ورما ناولاد يسغاغر مالتي ስለዚህ እዚ 400 እንቋሖ ይልና ያለና ኣብ ክንደይ ላስት ዝገብር እንተዳይልና እታጓል ወርሃው ጽግያት ካብት ዝጀመረትሉ ጊዜ ዝውሰን ማለት እዩ እንተዳጓል 13 ጀምራ ካው ጀምርኩም ካልኩሌት ክገብሩ ትኽእሉህ ማለት እዩ 400 እንቋሖ ወርሃው ማለት እዩ እንተዳ አዛጓል ግን አሞንጎ ጽንስ ጋጢሞ 9 ወርሒ ዝኾነ እንቋሖ አይ ወርድኒ ማለት እዩ በዚህ ምክንያት ድማ 8 እንቋሖ ሴቭ ትገብራላ ወይ 8 ወይ 9 ተቢላ ሴቭ ትገብራላ ማለት እዩ ስለዚህ ዞም ሰባት ዚያቶም እንታይ ገብሩ ይደለዩ ናብ ሕክምና ከይዶም ዘርአ ናይትኮ ወድ ተባዕታ ወሲድካ ሳይንስ ዝግበር ማለት እዩ ማዕፀና ናይታ ጓለን ስቴቲ ዘርብ ምእታው ዝግበር ሳይንሳዊ አፈጣጥራ ናይ ጽንስ ስለሆነ ከምዚ ግን በተ ሳይንሳዊ መንገድ ከሉ ይደለዩ ማናቱ ኣብ እግዚአብሔር እምነት ስለዝነበረው ማለት እዩ ችግር የለበትም በቃ እግዚአብሔር ካሰጠን ጉዲ ፈቻና ሳድጋለን it's okay ነው ይለኝ ነበር እኔ ነበር ሞር ማለቅሰው በጣም ጨነቀው እና እንታያት ብለላ ሳዚያ ትበኪ ትነበዕ ተሐዝን ነራ ሰባያ ግን እንታይ ዘጨነቃለኪ ክትጨነቅስ የብልክን ወላ ወላድ እግዚአብሔር ተደሃለማስ በቃ ካብ ወላድ ይብሎም ወለድ ዘይብሎም ካብ ኦርፋን ዝኾነ ቆልዓ አንጪና እስከናዕበይ ንኽእሊና ይብለን ነሩ እስቲ ስለሰው ግፊት በደንብ አጫውችኝ አሁን አንዳንዴ እኔ በጣም ከማዝንባቸው የኛ የኢትዮጵያን ባህሎች አሉ የማይመለከተን የሰው ኑሮ ውስጥ ገብተን በጣም ብዙ ርቀት እንሄዳለን እኛ የጎደለን የኛ ፔን ሌሎችን በማሳመን ነው የምናካክሰው ይመስለኛልና እስቲ ማትረሻቸው ገጠመኞች በጣም ያስገርሙሽ አባባሎች ምን ያክል ሰዎች ሳያውቁት አንቺን ለመጉዳት ብለው አይደለም ግን ዝም ብለው ካፋቸው በሚወጣው ንግግር እንዴት ያም እንደነበረ ለኛ ትምህርት እንዲሆን የሰው ኑሮ ውስጥ መግባት እንድናቆም በጣም ጽቡቅ حتى حديثوا حدا ጊዜ ሰባት ከይተረዱም
ውላድ አቢካ ክንስኻ ኣብ ርእሲ ቁስልኻ ቁስሊ ዝኾኑ ሓሳባት ኣለዎ ኣብ ባህልና እውን ከም ልሙድ ማለት እዩ ብጣዕሚ ዘሕዝን ነገር እስኪ እንታይ ዓይነት መልሲ ትህቦ እስከ ንስማዕ እያ እንታይ ትሕቶ ሓቲትዋ ዘሎ እስኪ ናይቲ ሰብ ፊድባክ ወይ ድማ ናይቲ ሰብ ሕቶታት እንታይ ነይሩ እቲ ሰብ ዝገብረልክ ዝነበረ ፀቕጥሲ ከመይ እስኪ ኣረድና ኢልዋ ኣሎ ሳይሆን ሳያስበው ራሱ ቃሉን ያወጣዋል በክሮልሽ እንደ አንቺ ማትወጂው ልትባል ትችላለህ ብጣዕሚ ዘሕዝን ገለገለ ሰባት ከይተረድኦም ዘውፅኦ ቃላት ኣሎ በቕሊ ዲኽ ዘይትወልዲ ይብሉኻ እዚ ኮመን ነገር ወላ ብሕብረተሰብና እንድሕር ዳሪኢኹሞ ዓመት 2 ዓመት 3 ዓመት ድሕሪ ሓሊፎም ሰብ ሓዳር ክሳብ ወለዶም ፀቕጢ ብምግባር ኣብ ምፍልላይ ዝበፅሑ ሰባት ኣለዉ ማለት እዩ እዚ ብጣዕሚ ደሕዝን ነገር እዩ ኩሉ ፈቓድ እግዚኣብሔር ናይ እግዚኣብሔር ስራሕ እዩ ባዕልኻ ስኢልካ ኣምፂኻ ትሰርሖ ነገር ኣይኮነን ማለት እዩ እቲ ሕብረተሰብና ግን ፀቕጢ ይገብረልካ ክሳብ በቕሊ ዲኺ አፋውጪ ሰብ በቕሊ ዲኺ እንታይ ክብለካ ከሎ ብጣዕሚ ዘሕዝን ነገር እዩ ማለት እቤት ስትገባ ብቻህና ከባለ ጋር ስለዚህ በቃ እግዚአብሔር መቼ ነው የሚሆነው ትላለህ ሴት ደግሞ በየወሩ የምናየው የወር አበባችን ሲመጣ ያለ ፊሊንግ ሆርሞናችን ይቀየራል ያ ደግሞ ሞር ያስለቅሳል በዚህ ወር አልሆነ ኔክስት መንዛል ሆነ ሁሌ እንዳለቀስኩ ነበር እና የመጨረሻ የማስታወሰው ጸሎቴ እንደነበር ታውቃለህ ልክ በሬዲ ሲመጣ በቃ እግዚአብሔር ሆይ እኔ እንደዚህ ፎርማል የሆነ ጸሎት ራሱ አልችልም እንደ አባቴ ነው ማወራው እየሄድኩኝ መንገድ ላይ ኩሽናም እየሰራው ላወራው እችላለሁ አፌ እያወጣ ነው ማወራው ሳወራ እግዚአብሔር ጋር በደንብ እንደሚሰማኝ እርግጠኛ ሆኜ ስለሆነ እነግረዋለሁና የዛለት ግን የሆነ መስቀል አለኝ እዛ ስር ተንበርክኬ ጌታ ሆይ በቃ እኔ ባንተ ደስተኛ ነኝ አትስጠኝ ልጅ አትስጠኝ ቢያንስ ይሄን ፊሊንግ አስቆምልኝ ማልቀስ አልፈልግም ካሁን በኋላ ምክንያቱም ሁልጊዜ በየወሩ ባለቀስኩ ቁጥር ከእግዚአብሔር ጋር እየተጣላሁ ነው የምመጣው ስለዚህ በቃ የመጨረሻ የጸለይኩት ጸሎት እውነት እግዚአብሔር በሚያውቀው አትስጠኝ ልጅ ግን እኔ ባንተ ደስተኛ ነኝ ብጣዕሚ ዝገርም ማለት እዩ ኩሉ ግዜ በይነይ ክኾን ከሎ ብፍላይ ኣብ ገዛ ተነብዕ ከም ዝነበረ ምስ ሰባት ክትከውን ከላ ድማ ቁርብ ትዛነ ከም ዝነበረት ኩሉ ግዜ ግን ንእግዚአብሔር ብውሽጣ ከምዚ ብእምነት ማለት እዩ ትዛረቦ ከም ዝነበረት በቃ ናይ መወዳእታ ጸሎተይ ግን እንታይ ነይሩ ኢላ ብፍላይ ፔሪድ ምስ መፃ ማለት እዩ እቲ ናይ መወዳእታ ዝጸለየቶ ጸሎት እግዚአብሔር በቃ ፍቓድካ እንተዳ ደይኮይኑ ዋላ ውላድ ኣይተሃበኒ እዚ ሕማቕ ስምዒት ኣብ ውሽጠይ ኮይኑ ዝርብሸን ዘሎ ሕማቕ ስምዒት ግን ካብኣ ይርሕቐለ ኢለስ ይጽልል ነይረ ትብላላ ብጣዕሚ ደስ ዝብል ታሪክ እዩ እና በቃ ይችን ጸለይኩ አልቅሼ ተነሳሁ ሄኖክ የመጣው ከዛ በኋላ አሁን ያልሽው ጸሎት ግን በጣም የመጨረሻ ከባድ ጸሎት እንደሆነ ታውቂያለሽ በቃ ማልቀስ አልፈልግም እሺ በጣም ረጅም ጊዜ 7 ዓመት ብዙ ነው ብጣዕሚ ዝገርም ከም ተቀዲመ ዝበልኩ ማለት እዩ ን7 ዓመት ዝኣክል ተዓጊሳ ማለት 7 ዓመት ኢማጂን ኩሉ ሰብ እንታይ ዓይነት ፀቕጢ ይፈጥረልካ እዚ ሕብረተሰብና ትፈልጥዎ ይኹም ማለት እዩ ኣብዚ ኸድካዮ ቦታ ብጣዕሚ ፀቕጢ ገብረልካ ይሓሜካ ገሊኡ ሰብ ኣፉ ከፊቱ ኣይትወልዱን ዲኹም እንታይ ትፀገም ኩሉ ነገር ሓበሻኻ እንታይ ፀገም ኣለና ሓደ ሰባት ኩሉ ነገር ናይ ሓዳርና ናይ ሰባት ታሪክ ናይ ሰባት ህይወት ኩሉ ነገር ክንፈልጥ ንደሊ ማለት እዩ ሕዚ ከምዚ ዓይነት ሰባት ስለ ዘለዉ እንታይ ማለት እዩ የጨንቑኻ ብጣዕሚ ኢኻ ትርበሽ 7 ዓመት ብዘይ ውላድ እሙኻ ፀቕጢ ናይ ሰብ እንከሎ ብጣዕሚ ከቢድ እዩ ሃራይ ብድሕሪኡ እንታይ እዩ ክፍጠር እስኪ ንርአ እዛ ጓል እዚኣ ኣብ ሃገረ ጀርመንያ ትነብር ኢልና ኣለና እስኪ ንርአ ንስማዕ እስከ በየቀኑ በየወሩ ያንን ፊሊንግ ማስታመም በጣም ከባድ ነው እንግዲህ አስቡ በየቤቱ ስንት አይነት ሰው እንዳለ አብሶ ቤቱ ውስጥ የባል ዘመድ ሴቷን ብቻ ላይ ወግነው አንቺ አትወልጂም አንቺ እሷ አይደለም እሷ ነች ብለው እንትን የሚሏት ከሆነ ምን ያህል እንደምታለቅስ ኖርማሊ ባትወልድ እንኳን ነው የሚለኝ ምን ያህል ህመም እንደሚሆንባት አስቡ እኔ እንከባከበኝ ማህበረሰብ ውስጥ ነው ያለሁት ምንም ችግር የለብኝ የሚጠይቀኝ የተወሰነ ሰው ነው አውቀዋል ኣብዚያ ጽብቕቲ ነጥቢ ኣምጪ አይደላ ናይ ባሕቂ ብፍላይ እቶም ናይ ወዲ ስድራ ቤት ብጣዕሚ ፀቕጢ ዝገብሩለን ማለት እዩ እንታይ ሆንኪ እንታይ ዘይትወልድ
እንድሕር ደይትወለልካ ኮይና ንምንታይ ተመርዒኻ እያ ገደፋ ndo ምዛ በቕለሲ 7 ዓመት 8 ዓመት ምስኣኽ ትነብር ዝያዳ ዝነገረኩም ዘለኹ ወድማ ታሪክ እዚ ዝያዳ ነቲ ቃንዛ ዝፈልጦ ተዝሓለፈ ሰብ ዝፈልጦ ማለት እዩ ስለዚ ብጣዕሚ ከቢድ ነገር እዩ ማለት እዩ ምዛ በቕለሲ ክንድዚ ክትነብር እንዳበሉ ብፍላይ ናይ ወዲ ስድራ ቤት ብጣዕሚ ፀቕጢዮም ዝገብሩለን ማለት እዩ እዚ ኣሸጋሪ ነገር እዛ ሃፍትና እውን ልክዕ ሆሞ ጋጢሞዋ ነይሩ ማለት እዩ እኔ የምናገረው ሪያሊቲ ነው እግዚአብሔር አሰጠኝ ብዬ ነው ፌስ ማረገው እዚህ ማትናገረዋስ ማታወራዋስ እና ያ በጣም ከባድ ነው ግን እኔ ደግሞ 7 ዓመቱን ያለቀስኩት በቃ እግዚአብሔር እኔ የእውነቴን ነው የምልህ በእግዚአብሔር ደስተኛ ነኝ ምንም የጎደለብኝ ነገር የለም በትዳሬ ደስተኛ ነኝ በስራዬ ደስተኛ ነኝ በኑሮዬ ጤናዬ ሁሉ ነገር ተሟላ ነው አንድ ልጅ ስለጎደለ እግዚአብሔር ማማረር የለብኝም ለየወሩ ኣብ ሓዳሪ ኣብ ኩሉ ህይወተይ ሕጉስቲ ውላድ ስለዚ ሃበኒ እግዚአብሔር ግን ኩሉ ግዜስ ከማሮስ የብለኝ ትብላለ በጉብዝናው ወራት ይሳቅናል ሰጥተው ማለት በጉብዝና ደግሞ የሆነ ነገር ጣልቃ አስገብተህ ማለት እንትን ካልሰጠኝ ማለት እንደሚለው እንደሆነ አስቴ በፍሬ ያመጣው ታሪክል እግዚአብሔር ኣብዚያ እሸቱ ናይ ባሕቂ ጽብቕቲ ታሪክ እዩ ኣምጪ ማለት እዩ ኣብ መጽሓፍ ቅዱስ ኣብ ኦሪት ዘፍጥረት ዘሎ ናይ ኣቦና አብርሃምን ናይ ኣዴና ሳራን ታሪክ ማለት እዩ ኣቦና አብርሃም ንይስሐቅ እግዚአብሔር አምላክ ውላድ ክህቦን ከሎ እንታይ ኣብ እርጋሚ ወሊድዎ ማለት እዩ ኣብ ግዜ ንእስነቱ ደይኮነስ ኣብ እርጋሚ ወሊድዎ እነዚ ታሪክ እዚ ኣምጪኡ ከናገር ጸኒሑ ማለት እዩ አንድ ጓደኛዬ ከፊቴ ቁጭ ብላለችና ዞራለችና ነፂ ሲልኮልሽ ሶሊያና ታያታልሻለች ቆንጆ ስም ነው ጫረቃችን ማለት ነው ወዲያው ዲያቆን ነው ከኛ ጋር መጣ ለአገልግሎት የመጀመሪያ ጊዜ ነው የመጣው እኔ ማላቆም እሱ ማያቀኝም በስብከቶቹ ማታለ ስብከቶቹን አቃለሁ ተሻማለሁ ቅዱስ ማርቆስ ነው የኛ ደብረ እዛ ያለን ቅዱስ ማርቆስ በሚያዚያ ይነግሳል እኛ ጋር ሚያዚያ ቅዱስ ማርቆስ 30 ሆኖ ግንቦት አንድ ቀን ምንም ልዩነት የላቸው በነጋታው ግንቦት አንድ ነው እናከብር ግንቦት አንድ ኃይለኛ የሚከበርበት ከተማ ነው እኛ ከተማ ናይ ባሕቂ እንታይ አትብለላ ኣብ ትዘላቶ ሃገር ኣብ ሃገረ ጀርመንያ ትነብር ኣብ ግንቦት ሓደ ኩልና ከምቲ ንፈልጦ ማለት እዩ በዓል ናይ ኣዴ ማርያም ልደታ እዩ ማለት እዩ ኣብዚ በዓል እዚ መን ተዓዲሙ መፅኡ ካብቶም ዓበይቲ መምህራን ዝኾነ መምህር ሄኖክ ተዓዲሙ መፅኡ ማለት እዩ ተዓዲሙ መፅኡ ስብከት ጉባኤ ይካየድ ነይሩ እስኪ እንታይ ተፈጠሩ እሱ አንድ ሳምንት ሊቆይ ነው ስለዚህ ማታ ላይ ነው ልደታን የምናከብረው ወደ 12 ሰዓት ላይ ይጀምራል እኔ የምመጣው ከስራ 1 ሰዓት ነው ስለዚህ ከምቲ ጉባኤ ኩሉ ቤተክርስቲያን ድግባር ጉባኤ ከግባሪው ንሳድማ ሰዓት 7 ቢላ ካብ ስራ ወፅያ ናብ ቤተክርስቲያን ከይዳ ማለት ስለ መውለድ ነበር ያስተማርና ስለ መቤታችን እንዴት እንደተወለደች እያቄምና ሐና ራሱ ወይተው እንደወለዷት የስለት ልጅ እንደሆነች እሱን አስተማርና በቃ ልጅ ወለዳችሁ ነው ሶሊያና ብሏት ነው አለ የዛኔ አንድ ጓደኛዬ ከፊቴ ቁጭ ብሎ በጣም ዝገርሚ ማለት ኩሉ ጊዜ እግዚአብሔር ሲና በፍላይና ቤተክርስቲያን ከንከይድ ከለና ገለ በምክንያት እዩ ናቱ ምክንያት አለው ናው ኮስተናን ኩሉ ማለት እዩ ስለዚህ እዛ ሰብ እዚያ ሃና ቤተ እግዚአብሔር ከይዳ አው ምስከደት እትዝነበረት ትምርቲ ብዛዕባ ውላድ ብዛዕባ ሐናን ያቄምም ከመገሮም ንድንግል ማርያም ከም ዝወለድዋ ድንግል ማርያም ድማ ናይ በብጻዓ ከም በመብጻዓ ከም ዝወለድዋ ዝኹሉ ታሪክ ይንገር ነይሩ ማለት እዩ ሕጂ እቲ ታሪክ እቲ ምስቲ ህይወታ ዝተኣሳሰረ ነይሩ ማለት እዩ ብድሕሪው ኣብ ጎና ዝነበረት መሓለት ላለችና ምስማዕያ ዞራለችና ነፂ ሲልኮልሽ ሶሊያና ታያታልሻለች ريهم كم زعينت كطعي محزر له محزر قلنا كوفيلا زنبرت بزعبا سوليانا مالتي كلا عيش من الدينا كتستنقل مريم مخانو ترجمو دما ورحي كم زهانا اسم مرهنو كينا قرنيرو أبقولنا زنبرت محزر انت يلاتا نتي انت دا أقوال وليدك سوليانا خطب لي يا أخي إلاتا مالتي رايو كم زعينت طعي سبكا له مالتي تعمل كانسو بزاكر أمي لا مسكنه ودالو السوري جمرة
ይቅርታ ሁላችሁም መምህር ሄኖክ አንድ ነገር ልነግርህ እፈልጋለሁ። በእመቤታችን ልደት ጊዜ ሰዎች ስለት ይሳላሉ ለካ እኔም አላውቅም። እዛ ስለአሁንስ ኣብዚ እንታይ ገይሮ ሓደ ወዲ ብጣዕሚ ዘገረመኒ ነገር ማለት እዩ ካብቶም ፈለጥታ ምሽ ቀረብታ ማለት እዩ እንታይ ገይሩ ኩሉ ግዜ ከምዚ ንግደት ክኾን ከሎ በዓላት ክኾን ከሎ ኣብ ቤተክርስትያን እንታይ ይገብር ሰብ መብፃዕያ ኣትዩምሽ እንታይ ገይሩ ማለት እዩ ኣነሲ መብፃዕ ካእቱ ይደል ኣለኹ ሓንቲ ሃፍትና ኣላሞ ንዓመታ ከምዚ እዋን እግዚኣብሔር እንተደኣ ውላድ ሂብዋስ በጊዕ ሒዘ ክመፅእ ኢሉ መብፃዕ ኣትዩ ማለት እዩ ከምኡ እናበለ ድማ እቶም ካልኦት ሰባት እውን ነናቶም መብፃዕታት ተመባፅዖም ማለት እዩ ኣብዚ ግዜ እዚ እሳ እንታይ ገይራ ኣዝየ ነቢዕ ያትብል የሰውን ስዕለት እየሰማች አንዲት እህት ማልቀስ ጀመረች። ለ7 ዓመታት ልጅ ለመውለድ ተስፋ ስታደርግ ቆይታ ሐኪሞች ምንም ማድረግ አንችልም ብለዋት ነበር። ልባው የጀርመን ሐኪሞች 5 ጊዜ ያህል ብትታይም በሕክምና ምንም ማድረግ አልተቻለም። ማለት 5 ጊዜ ዛክል ኣብ ሃገረ ጀርመን ተራያ ወላ ሓንቲ ለውጥ ክገብር ኣይራኣይትን ወላ ሓንቲ ክገብሩላ ኣይከኣሉን ማለት እዩ ሰዓትቲ ብዛዕባ ጥዕና ክትሓቶም ከለኻ ጥዒት ኢኺ ይብልዋ ማለት እዩ ስለዚ ከምታ ዓንተ ዝበልኩኹም መብፃዕታት ክመባፅዑ ጀሚሮም ማለት እዩ ሳግ እየተናነቃት ዛሬ ለእኔ ታላቅ ቀን ነው ባይሳካ እንኳን አይቆጨኝም እኔን እንዳሰባችሁ እመቤቴ ታስባችሁ እስከ ዛሬ ቅሬታ እንዳይሰማኝ ልጅ መውደዴን አውቃችሁ ልጆቻችሁን ከኔ ጋር እንዲያሳልፉ እንዲጫወቱ ስታደርጉ ስለነበር አመሰግናለሁ። እመቤቴ እኔን ብትሰማኝ ለቤተ መቅደሷ ምንጣፍ አስገባለሁ ብላ በእንባ ተሳለች። መምህሬ ነው ደነኝ አዳራሽ ውስጥ በነበረው ጉባኤ ላይ የሰጠሁትን ትምህርት ይህ ታሪክ እንዳለ ባውቅ ኖሮ ሆድ ላለማስባስ ብዬ በመፍራት አልሰጠውም ነበር። እኔ አልሳልሽም ማለት እኔ ስለተሳን እኔ አንድ ገባልሻለሁ የሆነ ነገር አለኝ። እመቤታችን በስደቷ ጊዜ ጌታን ስታጠባ ደንግጣ ወተቷ የፈሰሰበት ቦታ አለና እሱ አፈራለኝ እሱ ይዤሽ እመጣለሁ ወይስ ለሰው ልክልሻለሁ አለኝ። እንዴት ደስ እንዳለኝ ልነግርህ አልችልም። ወይ ጉድ ብጣዕሚ ዝገርም ነገር እዩ ማለት እዩ እቲ መምህር ሄኖክ ክብሎ ፀንሐ ኩሉ ሰብ ከምቲ አንቶይ ቀዲማ ቢልና ድበልናዮ ተመባፂዑ እንሳ ድማ ብጣዕሚ ተሓጒሳ ማለት እዩ እንድሕር ደኣ እግዚኣብሔር ኣምላኽ ፈቒዱ ድንግል ማርያም ኣማሊዳ ከምዚ ሕጂ ከምዚ ንዓመታ ከምዚ እዋን ውላድ እንድሕር ደኣ ሂብኒ ኣነ ድማ ምንፃፍ ናይ ቤተ ክርስቲያን ሒዘ ክመምፅእ እየ ኢላ ተመባፂዓ ማለት እዩ ከእግዚአብሔር ጋር እንደሚያወራም አላውቅም ባይሳካ እንኳን ችግር የለውም ግን በሁላችሁም ልብ ውስጥ እግዚአብሔር የከተተኝ ልክ እንደሰጠኝ ነው የምቆጥረው ብዬ ጻፍኩኝ። ከዛ በቃ ላይፍ ቀጠለ ማለት ነው። እዚ ኩሉ ምስ ሓለፈ ማለት እዩ ብድሕሪኡ እንታይ ኢላ ማለት እዩ በቃ ኩሉ እቲ ንሕና ኣነ ዝግባአኒ ገይረ ኩላህና ናይ ብሓቂ ተመባፂዕኩም ብጣዕሚ ደመስግነኩም ኢላ እንታይ ገይራ ማለት እዩ እግዚኣብሔር ውላ እኳ ውላድ እንተደይሃበኒ እውን ኩሉ ፍቓዱ እዩ ስለዚ ከቕበሎ ኢላ ማለት እዩ بدهري انت تفتر አንድ ሰኔ አንድ ሐምሌ አለፈ 2 ወር ነው ነሐሴ ላይ አረከስ በጣም ይደንቅ ነው هراي ابزي بጣዕሚ ዝገርም ነገር ማለት እዩ ብድሕሪኡ ግንቦት ሓደ ይነሩ ግንቦት ምሽ ግንቦት ሰነ ሐምለ ድሕሪ 2 ወርሒ ሽዑ እንታይ ገይራ ማለት እዩ ፔሬዳዊ መፅን ከም ዝጠነሰት ፈሊጣ ማለት እዩ ብጣዕሚ ዝገርም ነገር እዩ እግዚአብሔር ይመስገን ማውራት ኣብዚያ ብዝያዳ አርነ ወላ ሕብረተሰብና እንድሕሪና ኣዴታትና ገለጽ ጽንሲ እንድሕር ጓል ጸኒሳሲ 3 ወርሒ ከገበረስ ንሰብ ኣይንገርን እዩ ገለ ይባልሞ ኣብዚያ ብዝያዳ ቶም ትፈልጥዎ ማለት እዩ እስኪ ኣብ ኮመንት ጻፉ ላይ ንምንታይ ኮሙ ዝባል ምስ ጸነሰት 3 ወርሒ ከገበረ ንሰብ ክትናገር የብልካን ዝባል ክስታ ያለው መስለኒ እስኪ ኣብ ኮመንት ጻፉልኝ ለመምህሬን ቁሳቁለት የመጀመሪያ ለቤተሰቦቼ ለእህቶቼ ነገርኳቸው ሆነ ልክ ባመቱ የዚያ ሁሉ እንባ የሆነች ሴት ልጅ ድንግል ማርያም ለነጻነት ሰጠቻት። ለግንቦት ልደታ ሁሉም ስለቱን አስገባ። ሰይጣን አንዳንድ ጊዜ አንተ ደስታህን ሙሉ ላለማድረግ በጣም ይፈትናል። ሃራይ ስለዚህ ኣብ መወዳእታት ታሪክ ብኸመይ ዝውዳእ መምህር ሄኖክ ከምቲ
ኣብ ቀዳማይ እግሩ ምሄሩ ተመሊሱ ኸይዱ ንዓመታውን ከምኡ መጪ ማለት እዩ ብድሕሪኡ እንታይ ጌራ ነራሳ ኣብ መንጎ ምስ ፀነሰት ዝተወሰነ ወርሕ ምስ ገበረ ንመምሬኖክ ቴክስት ጌራትሉ ናይ ብሓቂ ፀኒሰ ገሌላቶ ብጣዕሚ ተሓጒሱ ማለት እዩ ብድሕሪኡ እንታይ ገይሩ ከም ንዓመታ ማለት እዩ ክምህር ኢሉ ከይዱ ነይሩ بدحريو أبتناي تمكات سنسعاتون السكم ترخو دياكم كوينو كم زقدسن بحافشات تناي تمكات مدبات كله كله تبو كم زحلفنا نجيرا مالتيو نايبا حكي عزيو مهاري مساتي زانتايو إجزاير نايبا حكي نتوم ولاد زي بالكم أحدار هلهم ولاد زي بالكم ولاد يفتر لكم نايبا حكي تي أب حبرة سمنا له هم زعينة تساط لما إن شاء الله يسمع كايو كم حيش الله كابت أنا والكاوريت وين نحركب كوينه كم حيش الله زبلهم كابت بحال اللمدناي ناي حبرة سمنا يومالتي بحافش كلنا أبكابينا نريو نجاري ولا أنا بنكره أو نراه حرر كابز جبرو حمش عمت زجبرو سبات علىهم ولا تعبي تكريستيان دلودي ولا عبدك دلو سب كله تاقوا على النسيت تعطي جبر الله مالتيو تعطي نبعلو نحر كل جزء ستريس على كان بعلو تنسى فتر زلوا تخلو تحدي مالتيو نجزا بسبب الواصل زلوا هجزي تاب تحرت سمنا بزح رديت دلو هنا عايز معك كانمو نبى حكي عزيو مهاري تاريخيو صغاتكم تماهركم لو كتكون تصفي جبر حرايز خبركم تعزبتنا لو ما عنت زدالو لكم مدب نزي مسنيرو كسع مودة فيديو سلستخطات لكم بتعميز مسكن أبز ما تبغى على الفيديو كسر نراها ببزلهم سلام